መቤት ተስፋዬ ይባላል። የወረዳ 02 ስነ ምግባርና ጸረ ሙስና ባለሙያ ነኝ። የፎቶ አውደራይ መዘጋጀቱ በእናንተ በኩል በእውነት የሚበረታታና ጥሩ ነው። ምክንያቱም የተሰሩ ስራዎችን በእንደዚህ በፎቶ ኤግዚቢሽን ለማሳየት ለማስጎብኘት መሞከራችሁ፣ ሌላው ያው እንደ ተገልጋይም ተገልጋዮችም ሲመጡ የተሰሩ ስራዎችን ግንዛቤ ከመፍጠር አንጻር የተሻለ ነው። እንደ ሰራተኛ ሙኝን ትንሰል በጣም ጥሩና የሚበረታታ ነው የፎቶ ኤግዚቢሽን መዘጋጀቱ። አንደኛ ለተገልጋዩም ለሰራተኛውም በእናንተ ጽህፈት ቤት የተሰሩ ስራዎችን በግልጽ ሊያሳይ የሚችል በፎቶ ተቀምጦልናል ኤግዚቢሽን እና ጥሩና የሚበረታታ ነው። በዚሁ ቀጥሉ ለማለት ፈልጋለሁ። በጣም አሪፍ ነው። እንደ ጽህፈት ቤትም ያላችሁ እንቅስቃሴ ሰራተኞች ተቀናጅታችሁ ስራን በመስራት በጣም የሚበረታታ እንደናንተ ጽህፈት ቤት እያየን ነው። ለሌሎቹ ምሳሌ መሆን የሚችል ሴክተር ነው። በመሆኑም ያው አሁን የተለያዩ ስራዎች አሉ ከምርጫ ከልማት ስራዎች ጋር በተያያዘ ሁሉንም አካታችሁ በፎቶ ኤግዚቢሽን ለማሳየት የሞከራችሁ ጥረት በእውነት የሚበረታታ ነው። በዚሁ ቀጥሉበት ለማለት እወዳለሁ። አመሰግናለሁ። ስሜ ተስፋዬ ወርቁ ይባላል። የመጣውበት ተቋም የፋይናንስ ጽህፈት ቤት ነው። የአውደ ርዕዩ በዚህ በጀት ዓመት ውስጥ የተከናወኑት መዘጋጀቱ በጣም ትልቅ ፋይዳ አለው። ይህንንም ስል ዝም ብሎ ሳይሆን ቢያንስ የሰው ልጅ ብዙ አይነት መረዳቶች አሉት። አንዱ አንብቦ ይረዳል፣ አንዱ ነገር ሲናገር ይረዳል። ሌላው ደግሞ በእይታ የሚረዳው ነገሮች አሉ። በእይታ ያለው ግን ብዙ ነገሮችን ይመሰክራል። ቢያንስ በበጀት ዓመት ውስጥ የተከናወኑ እንትኖች ሊረሱ ይችላሉ። ለምሳሌ የተነገሩትን ሊረሳ ይችላል። በመጽሐፍም ያለው አንብቦት ሊረሳው ይችላል። ነገር ግን ፎቶ ብዙ ነገሮችን ነው ከነትዝታው ቀርጾ የሚያስቀምጠውና በእንደዚህ መልክ መዘጋጀቱ ከብዙ ሺህ ቃላቶች የበለጠ ብዙ ነገሮች ስለሚናገር በዚህ መልክ መዘጋጀቱ ትልቅ ፋይዳ አለው የሚል እንትን አለኝ። በተለይ ደግሞ አባይት የተባሉ ወሳኝ የሆኑ ሁነቶች በወረዳ ውስጥ የተከናወኑትን በዚህ መልክ መቅረቡ ለኛ የተሻለና ለእይታምና ለመረዳት በቀላሉ ብዙ ሳታወራ በቀላሉ እንድትረዳ የሚያደርግ ነው እና አሪፍ ነው። እንደውም እናንተ በየሩብ ዓመቱ ቢሆን የተሻለ ነው የሚል እንትን አለኝ እና ማህበረሰቡም ይህንን አይቶ ይጠይቃል። ይህንን አይቶ ለካ እንዲህም ነበረ እንዲህም ተደርጓል የሚል እንትን እንዲፈጥርበት ያደርጋል ማለት ነው እና ይሄኛው በዚሁ ይቀጥል አሪፍ ነው የሚል እንትን ያለኝ። ስሜ ፍቃዱ ንጉሴ ይባላለሁ። ያው የወረዳ 2 ነዋሪ ነኝና ይሄ አውረዴ ያዘጋጀው ፕሮግራሞች ሁሉ ህብረተሰቡ በዚህ ልክ የሚሰራውን ስራ ለካ እዚህ ውስጥ እገኛለሁ እንደ ብሎ ራሱን እንትን እንደል ራሱን ጎላ አድርጎ እንዲያደርግ የአካባቢው ነዋሪ ሁኔታ ገጽታዎችን ልማቱ ራሱ መሰራቱን ለአካባቢ ህብረተሰብ ጋር የሰራውን ስራ እና የሚሰራውን ስራ እንዲያደንቅና ቀጣዩን ህብረተሰብ ሁሉም ሴክተር ላይ በዚሁ ልክ የሚሰሩትን ስራ ሁሉ በዛው ልክ ሁሉም የራሱን አስተዋጽኦ እንዲያጎላ ቢደረግ ጥሩ ነው ብዬ አምናለሁ። አመሰግናለሁ።